ይሄ ሽንት ያሸተተ በግ የሚለውን ሰምተን እንመለስ። ይድረስ ለዳኒ ሮስት። አንቺ በዛ ቁመትሽ ላይ ያንን የሚያክል አናት ይዘሽ የብድ ቆለጥ ነው የምመስለው። አንቺ ትልቅ ሰው በትንሽ ሞዴል። ድሮኮ ትምህርት ቤት ስንማርቆ እኛ በኩርኩም ስንመጣ አንቺ በሰደፍ ነበር የምትመጪው። ስብሃል ያጭንቅላት ጣውላ ቢሆን 6 ቁም ሳጥን 3 አልጋ ይወጣ ነበርኩ። ታኩር ጨረስክ? እዚህ ጋር ደግሞ ቅጥነት ምንድነው? ቤተሰቦች ሲጣሉ ያንተን ሰውነት ተከፋፍለው ነው እንዴ ተለያዩት? የወንድምነት ምክር ልምከረ፣ ቤት ሽንት ቤት ሲመጠጥ እንዳይወስዱ ተጠንቀቅ። ማለቴ እንዳይመጡ። ቅጥነት ምንድነው? ፈንድሻ እየበላ ነው እንዲያደከው? ታኩር የድሮ ሚስት ግን አንተን አፍቅሮ ማጣት ይከብዳታል። ምክንያቱም አጥንት በጋጠች ቁጥር አንተ ትዝ እያልካት ታለቅሳለች። ለማንኛውም ይሄ ፊት ላይ እድሳት ላይ ነን ብለህ ለጥፍበት። ታኩር እዚህ ጋር ያደረከው ጆርዳን ጫማ በጣም ከመሽተቱ የተነሳ እላዩ ላይ ያለው ዳንክ የሚያደርገው ሰውዬ ራሱ ባስኬትቦሉን ትቶ አፍንጫውን ይዞ ጆሮ ላይ የተለኮሰ ሰንደር ሰክቶ ቁጭ ብሏል እኮ። ምንድነው እዚህ ጋር ደግሞ ገላህን አትታጠበውም እንዴ? እንደ ድመት ልሰው ነው እንዴ የምትወጣው? ጭቀቀት እኮ ጭድ ካገኘ ባለ 3 መኝታ 20/80 ጭቃ ቤት ይሰራል። ከዛሬ ድረስ ፎሎ ሳታደርጉኝ ቪዲዮ ላይክ እና ኮሜንት የምታደርጉ ሰዎች እንዳላችሁ ደርሼበታለሁ። ፕላስ ምልክቷን በመጫን ፎሎ እያደረጋችሁ ቪዲዮን ፌቨራይት ላይ ያደረጋችሁ 5 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። ሪፖስት እና ኮሜንት ደግሞ ደስ ያላችሁ ነገር ጻፉ። ሮስት ይብላችሁ ጻፉ። ማንም ሰው ከሮስትና ከሞት አያመልጥም። ማንኛውም የሮስት ቆማ ካላችሁ ዳኒ ሮስትን ሜንሽን አድርጉት። ማንም ሰው ከሮስትና ከሞት አያመልጥም። እያንዳንድሽ እኔ ላይ ቪዲዮ ይሰራሽ እመጣልሻለሁ። ከዳኒ ሮስት ጋር መጣላት ማለት እሳተ ጎመራ ውስጥ እንደ መዋኘት ነው። ሁላችሁንም እወዳችኋለሁ። አሳያለሁ። እንኳን አንተን ወንድ መተናል አሳያለሁ። ተገርዛል ብሮ ተገርዛል። መጀመሪያ ፈስ ቀሚስ ልበስ። አይ ያንሰራውን እሺ ዝቅ በል። ይኸው እንደዚህ በል። የበታችነት ስሜት እንዲሰማ ነው። ዝቅ በል። አትይ እኛን አትይ። እሺ በቃ አሁን ዳኒ መሆነ ነው። እዛ ጋር ምንድነው የተቀመጠው? እንስራ ነው። አናተ መስሎኝ ነበር። በእናትህ ዳኒ እዛ ጋር የተቀመጠው ያንተ ጭንቅላት ነው እንዴ? አንተ ነህ እንዴ? ስማ ትጥራ። እየተቀጣለ ስማ ትጥራ። ተቀጣሊ በቃ አምላክ። አንተ ውሻ ዳኒ እዛ ጋር የተቀመጠው ምንድን ነው? ማን ነው እዛ ጋር የተቀመጠው? እንስራ ነው። አናትህ እኮ መስሎኝ ነው። በእናትህ ዳኒ እዛ ጋር የተቀመጠው ምንድን ነው? ማን ነው እዛ ጋር? እንስራ ነው። ወይኔ እናትህ እኮ በእናትህ እንትን ለጠላ ለድግስ ጠላ የጠመቀችበት እንስራ መስሎኝ። በእናትህ ዳኒ እዛ ጋር የተቀመጠው ምንድን ነው? ታይሚንግ አሁን ፋሚሊ ታይሚንግ 10 ሺህ ጺም ያለው ሕፃን ልጅ በዶንኪ ቲዩባችን ላይ ተከስቷል። እሺ የትንሹ ታዳጊ እንኳን ወደ ዶንኪ ቲዩብ በሰላም መጣ። እንኳን በሰላም ጠበቃችሁ። እሱ የትልቅ ሰው ነው። እሱ የ105 ዓመት ነው። እንኳን በሰላም ቆያችሁኝ። እንደዚህ እየተሽሞነሞንክ ይኸው የምትመልስን እየተሽሞነሞንክ ነው። እንኳን ደህና ቆየኸኝ እሸቱዬ። እንኳን በሰላም ጠበቃችሁኝ። አዎ ከዛ ስጠይቅህ በስነ ስርዓት ነው የምትቀጣው። እሺ ባቢዬ ለምጠይቅህ ጥያቄ ትክክለኛውን መልስ ትሰጠኛለህ አሁን? እሺ በል። እሺ አንደኛ ጥያቄ በህፃንነት ጡት ጠብተህ ነው ያደግከው ወይስ ምንድን ነው ጠብተህ ያደግከው? ኑሮ ነው ወይስ ጡጦ ነው? ጡጦ። ጎበዝ። የ5 ዓመቱ ታዳጊ አንደኛውን መልስ መልሷል። የአንድ ኬክ ሽልማት አለሽ ባቢዬ። አጨብጭብ፣ ለራስህ ደስታን ገለጽ። እያጨበጨብክ መልሰሃል እኮ። ሳቅ። ጎበዝ ባቢዬ። ሁላችሁም ኮሜንት ላይ እያጨበጨባችሁ ሁላችሁም። ቆይ አሁን እናስሞላ። ተነስና እና እናስሞላና ትቀጣለህ። 18 ሰው እዚህ አትሳቁ። ስርዓታችሁን ያዙ። የምትስቁ ሰዎች ስርዓታችሁን ያዙ ጋይስ።